ሰላም ቤተሰብ እንዴት ናችሁ? እስኪ አሁን ስንት ሰዓት መሰላችሁ? እስኪ ቆይ ስልክ ላይ 12 ሰዓት 6 ሰዓት ማለት ነው። 6 ሰዓት ነው። ሴትዮ እራበኝ አለች። ጥማጥም የለ ፍልፍል ሮሜ የለ ምንም ነገር የለም። ዱጃጅ አድርጌ በዚህ ምንድነው ይሄ በዱባና በሽንኩርት ብቻ ሩዝ ስሪልኝ ያለች ነው። እስኪ እንግዲህ ልሰራ ነው። ይሄ ጨው አድርጌበት በተለይ ምናምን ነገር አስተካክል የመጥታጋጥ የለም። ግን ዘንድሮ እኔ ጋር ብቻ ነው ወይስ በየቦታው ነው? አረቦቹ በጣም በቤት ውስጥ እየተራቆቱ ነው። በጣም ማለት ነው። እና እስኪ አብራችሁን ሆኑ፣ ይቀጥላል ማለት ነው። እስኪ ግን ላሳያችሁ በዚህ ስቆራረጥ ምናምን ማለት ነው። ቢያንስ እኔ ሳልገባ ላለመግባት እየሞከርኩ ነው። ምክንያቱም ጃሂዝ አይደለሁም። እኔ ግን ዱባ አልወድም፣ ጥሩብኝ የእውነት ግን ጥሩ ነው እያሉ ነው። ብስሚላ ነው ግን ብዙ አይመችም። በቃታል ከዛ እንደዚህ እንጃ ላይ ከሚደሽር እንደዚህ እስኪ ተኛ ነበር እኮ ግን ድንገት መታ ራበኝ አለች። ራበኝ ሁላንድ ራሷ ከዛ ብትበላ ምንድነው ችግሩ? ግን መጥለብ አልፈለገችም። እስኪ ፓራት ምናምን ላድርግ። ግን በቃ እጄ ቢይዝ ይሻላል ስልኩ። እንትን ሴትዮን ጨው ትወዳለች፣ እኔም እወዳለሁ። እሷም በጣም ነው ጨው የምትወደው። እንዴ ሌሙን ቢኖር በእርግጥ አሪፍ ነበር። ሌሙንም የለንም። በቃ ሁሉ ጭነት ተረሳሾይ ጠጣም ቺን ባይበላ ባልጠጣ በባዶ ሆዳችን ይጋለ ነበረ የድሮ ፍቅራችን። ምን ንግር ቢሆን አሁን ረሳኸው። እንዴት ይረሳል? እንዴት ይረሳል? እንዴት ይረሳል? እንዴት ይረሳል? ረሳኸው ወይ በሚለው ይስተካከል። ግን ረሳሽ ወይ ነው የሚለው። እኔ ደግሞ ረሳኸው ወይ ልበል እስኪ።
ግን እንዴት ነው ማለቴ አንዳንድ ጊዜ ፍቅር የሆነ ሰዓት ላይ በቃ ዛሬ ሳታነሹ ካደርኩኝ በቃ አታገኙኝም ምናምን ተብሎ የተጀመረ ፍቅር ማለት ነው። የት ደርሷል ዛሬ? የት ነው የደረሰው እንደዚህ አይነት ፍቅር? እስኪ ንገሩኝ። ከርዕሴ እንዳልወጣ ርዕሴ ሩዝ ነው። ርዕሴ የአመዳም ሩዝ ነው። ግን ከርዕሴ እንዳልወጣ ወላሂ ሽታው ዋው ጅንን ብላ ምን አለ ሰው ቤትሽ ጅማ ነው ወይ? ንግባ አይመሽም ወይ? ቤትሽ ጅማ ነው ወይ? አመንኩ መሸነፌን አመንኩ ማፍቀሬን አልካድኩም። አሁን ጌስቲር ምናምን ያስፈልግ ነበር። ጌስቲር ምናምን እራሱ የለኝም። ምንድን ነው የማደርገው? የሆነት ቁሜው ነው። መቼ ነው ያቆምኩት ግን? በአለ እንግባ አይመሽም ወይ? ቤትሽ ጅማ ነው ወይ? መሽም ወይ? ቤትሽ ጅማ ነው ወይ? ጌስትር የለኝም ልጅ እመለሳለሁ። ያው እራቴ እንግዲህ ማቀራረብ ላይ ደርሻለሁ። ኦኬ ከኔ ጋር ቆዩ። ይኸው ጨርሻለሁ። ላቀርብ ነው። ሳስበው ይሄ አይበቃትም። አንድ ሰው ነች። ብቻዋን ናት። ልጇ አለ ግን ሩዝ አይበላው። እዚህ አርቄ ላቀርብላት ነው። አብራችሁኝ ነው። አማን ያላ صار باردة. ليش ما قلتي لي طيب؟ هذا هو لو بيصور. أبي مرق. ما في مرق. تصورين مين؟ صور أكل مو أنتي. لا. ايوه راتو. الكل